ዴይቱ ላይ ልጆቼን ምግብ ሳስጀምራቸው ሰርቼ የሰጠኋቸውን ነው ማሳያችሁ። እኔ በሁለተኛ ቀን ለልጆቼ የሰራሁት የአበባ ጎመን ነው። በደንብ አድርገን እናጥበዋለን። እኔ ኦልሬዲ አጥቤ አዘጋጅቼ ስላስቀመጥኩት ነው። ከዛ ከትፈዋለሁኝ። ከከተፍኩት በኋላ የማበስለው በስቲመር ነው። ሁሌም የልጆቼን ምግብ የማበስለው በስቲመር ነው። እንደዚህ ያለ ስቲመር ነው የምጠቀመው። እዛ ላይ ያደርግና አንድ ብርጭቆ ውሃ ነው ለማብሰል የምንጠቀመው። አንድ ብርጭቆ ውሃ አድርጌ ድስቴ ላይ አስቀምጠውና ከዛ እናበስላለን። የማበስለውም ደግሞ ከ7 እስከ 10 ደቂቃ ነው ሁል ጊዜ የማበስለው ማለት ነው። ለዛሬ እኔ 10 ደቂቃ እሳት ላይ አቆይቼዋለሁኝ። ሲበስልልኝ እንፈጨዋለን። ከመፍጨታችን በፊትን ሁሌም አቀዝቅዤ ነው የሚለው። እዚህ ጋር ደርሶልናል። እናቀዘቅዘዋለን ማለት ነው። ለምንድነው ማቀዘቅዘው? በኋላ ላይ ስትፈጩት አይከፈትላችሁም። ክዳኑ ወይም ሊፈነዳ ይችላል በጣም ትኩስ ከሆነና ለዛ ነው ማቀዘቅዘው። ወደ መፍጫ ይገለብጠዋለሁኝ። ለመፍጨት ደግሞ የሚያስፈልገኝ ውሃ ነው። ትንሽ ውሃ ነው የሚያደርግበት። በኋላ ላይ አይቼ ጨምርበታለሁኝ። ለአንድ ጊዜ ከሆነ ግን የእናት ጡት ወተት ማድረግ ትችላላችሁ። ፎርሙላ ወተት አድርጋችሁ መበጥበጥ ትችላላችሁ። ለሁለት ጊዜ ምናምን ከሆነ ግን በውሃ ብታደርጉት ይመረጣል። ወተቱ አብሮ ባይቆይ። ከዛ ፈጭቼዋለሁኝ። ያው ይሄንን ይመስላል። በጣም ሶፍት ነው። በሁለተኛ ቀን እንደዚህ ነው ሰርቼ የሰጠኋቸው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቴንክ ዩ ፎር ዋቺንግ።